እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ሐምሌ 19 በደማቅ ሁኔታ የሚከበረው የቅዱስ ገብርኤል ንግስ በዓል ተከትሎ ወደ ቅዱስ ገብርኤል ሱሜዳ አደባባይ የሚወስደው ዋና መንገዶች እንደሚዘጉ የሐዋሳ ከተማ ፖሊስ መምሪያ አሳውቋል። እንደ ፖሊስ መረጃ ከዛሬ ሐምሌ 18 2018 ዓ.ም ጀምሮ ካሁኑ ከ9 ሰዓት ጀምሮ በዓሉ ተጠናቆ እስኪያበቃ ድረስ ወደ ቅዱስ ገብርኤል ሱሜዳ አደባባይ ለሁሉም አቅጣጫ የሚዘጉ መንገዶችም ለሁሉም የትራፊክ እንቅስቃሴ ሙሉ በሙሉ ዝግ እንደሚሆኑ አሳውቋል። የጠቅላይ ሚኒስትር አብይ አህመድ አማካሪና የቀድሞ የትግራይ ግዛዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ጋር በሚስጥር ተገናኝቷል በማለት ከሰሱ። ደብረጽዮን ኢሳያስ ጋር የተገናኙትም የጦር መሳሪያ ድጋፍ ለመጠየቅ ነበር ያሉት ጌታቸው ረዳ በኢትዮጵያ ፌዴራል መንግስት ላይ ጦርነት ከከፈታቸው በኋላ ድጋፍ እናደርግላቸዋለን የሚል ምላሽ ኢሳያስ ሰጥቷቸዋል በማለትም በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። ሆኖም ደብረጽዮን ከፕሬዝዳንት ኢሳያስ ጋር መቼና የት እንደተገናኙ ጌታቸው አልጠቀሱም። የፌዴራል ሲቪል ሰርቪስ ኮሚሽን ሁሉም የሲቪል ሰርቪስ መስሪያ ቤቶቹ የሰራተኞቻቸውን ማስረጃ በተቀመጠው የጊዜ ገደብ ውስጥ እንዲያረጋግጡ አሳሰበም። ኮሚሽኑ የተሳሳቱ የመንግስት ሰራተኞቹ መረጃ መንግስት አስተማማኝ የሰራተኞቹ መረጃ እንዳይኖርና ለትክክለኛው ሰራተኞቹ ብቻ ደሞዝ እንዳይከፈል እንቅፋት ሆኖበታል ሲል ዛሬ በጉዳዩ ዙሪያ በተወያየ መድረክ ላይ ገልጧል። ኮሚሽኑ ለሁሉም መስሪያ ቤቶቹ አዲስ በዘረጋው ስርዓት መሰረትም እያንዳንዱ የመንግስት ሰራተኞቹ ልዩ የመለያ ቁጥር ይኖራቸዋል ብለዋል። ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የመንግስት መስሪያ ቤቶቹ የሰራተኞቻቸውን ማስረጃና መረጃ በዲጂታል ስርዓት እንዲያዘጋጁም አሳስበዋል። መገናኛ ብዙሃን ባለስልጣናት ጂኤፍኤ 106.7 ሬዲዮ ጣቢያን ከዛሬ ረቡዕ ሐምሌ 15 ቀን ጀምሮ ለቀጣይ ለ6 ወራት ሙሉ በሙሉ ስርጭት እንዳገደው አስረድቷል። በሬዲዮ ጣቢያ ላይ ባደረገው ክትትል ጣቢያው ህዝቡን የሚያስተምሩ የሚያሳውቁና የሚያዝናኑ ፕሮግራሞችን አለማቅረቡን የገለጠው ባለስልጣኑ ጣቢያው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገት አስተዋጽኦ የሚያደርጉ አገልግሎቶችን የመስጠት ግዴታውን ባለማክበሩ መታገዱን አስረድቷል። ባለስልጣኑ በተደጋጋሚ የቃላትና የጽሑፍ ማስጠንቀቂያዎችን ለጣቢያው መስጠቱንና ሆኖም መሻሻል አለማሳየቱንም አስረድቷል። የሲዳማ ክልል ትምህርት ቢሮ ይፋ እንዳደረገው የዘንድሮን የ8ኛ ክፍል ፈተና ከተፈተኑ 45030 ተማሪዎች መካከል 29466 ወይም 65.43 ተማሪዎቹም ወደ ቀጣይ ክፍል ሲያልፉም 15568 ወይም 34.57 ተማሪዎቹ ፈተናውን ማለፍ እንዳልቻሉ አሳውቋል። የማለፊያ ነጥብ ለመደበኛ ተማሪዎቹም 50%፣ ለአካል ጉዳተኞቹ ደግሞ 45% መሆኑን አሳውቋል።